እንደምን ዋላችሁ ዛሬ ደግሞ የምናወራበት ነገር ምን መሰላችሁ ሆስፒታል እንሄድና ብለዳችንን አይተው ዶክተሮቻችን ሰውነት መቀነስ አለብህ ለኮሌስትሮል ልትጋለጥ ነው ለደም ብዛት ልትጋለጥ ነው ወይ እንደዚህ የምትበላው ነገር ዋች ማድረግ አለብህ ምናምን ብለው ይመክሩናል ወይም ደግሞ በጣም ሰውነት ሎ ነው ብለድ ሹገር ሌቭል በጣም ሎ ነው የሆነ ነገር አድርግ ብለን እንመከራለንና ቤት እንመጣና በጣም ግራ ይገባናል ሶ አንዳንድ ጊዜ በጣም ሰውነታችን ሉዝ ማድረግ አልቻለም ኤክሰርሳይዝ ሰርቻለሁ በልቻለሁ ዳይት ወስጃለሁ ሉዝ ማድረግ አልቻልኩም ሶ የመጨረሻ ሪዘርቬ ኦዘምፒክ መውሰድ ነው ወይም GLP-1 ኮምፓውንዲንግ ሜዲሲን መውሰድ ነው ምናምን ብለን ወደ ሜዲኬሽን እንገባለን ያ ከምን የመጣ ነው ሰውነታችንን ብለድ ታይፓችንን አንደርስታንድ ካለ ማድረግ የመጣ ነው ማለት ነው ያንን ደግሞ ብዙ ጊዜ ዶክተሮቻችን አድቫይስ አድርጉንም ወይም ዲፕ ዳውን አድርገው ይሄን ኮንቨርሴሽን ሲካ አድርጉንም ሶ ላስት ሪዘርቭ ወይም ደግሞ ወደ ሜዲካል ሶሉሽን እንገባለን ሶ በተቻለ መጠን ያንን ጋፕ መሙላት ከቻለን በሚል ነው የዛሬውን ኮንቨርሴሽን ይዤላችሁ የመጣሁት በመጀመሪያ ደረጃ የሰውነታችን እንዴት ነው የሚሰራው ብለን አንደርስታንድ እናደርግ ሶ ሰውነታችን ግሉኮስን ነው መጀመሪያ የሚጠቀመው ግሉኮስ ፕራይመሪ ሶርስ ኦፍ ኢነርጂ ነው ለሰውነታችን ፕራይመሪሊ የምንጠቀምበት ኢነርጂን ሰፕላይ የሚያደርገን ግሉኮስ ነው ከዛ ሰውነታችን ግሉኮስ ከሌለ ወደ ምን ይሄዳል ወደ ግላይኮጅን ይሄዳል ግላይኮጅን የሚባለው ምንድነው የተጠራቀመ ሰውነታችን በቀን ውስጥ የሚያስፈልገውን ግሉኮስ ተጠቅሞ የተረፈው የሚያስቀምጠው ስቶርድ ያደረገው ግሉኮስ ነው ከዛ እሱን ይጠቀምና የሱ በቂ ሳይኖር ሲቀር ነው ወደ ፋት አታክ ወደ ማድረግ የሚመጣው ወይም ፋትን ወደ መጠቀም የሚሄደው ሶ ብዙዎቻችን ምንድነው ወይ ግሉኮስአችንን ተጠቅመን ግላይኮጅን ላይ ከመግባቱ በፊት የሆነ በቃ ይረዝምብናል መንገዱ ኤክሰርሳይዝ ለመስራት ምናምንና ወይም ደግሞ የፈለገ እንደዛ አድርገን ነው ማንቀንስም ያ ከምን የመጣ ነው ብለድ ፓናላችንን አንደርስታንድ ካለ ማድረግ የመጣ ነው ሶ ሁሉም ሰው ሊኖረው የሚገባ ነገር ፉል ብለድ ፓናል አሰርቶ ሰው ልጅ የብለድ ውስጥ ያለውን ነገር በሙሉ አንደርስታንድ ማድረግ አለበት once we have that ሁለት ነገሮች ልና ይገባናል እንግዲህ ብለድ ፓናላችን ላይ ሃይፖግላይሲሚክ እና ሃይፐርግላይሲሚክ የሚባል ሁለት አይነት የሹገር ሌቭል ሜንቴናንስ አለ የሰውነታችን ውስጥ ያለውን ሹገር ምንለካበት ማለት ነው ሃይፖግላይሲሚክ የሚባሉ ሰዎች ኢንሱሊን ሴንሲቲቭ ሲሆኑ ሃይፐርግላይሲሚክ የምንላቸው ሰዎች ደግሞ ኢንሱሊን ሬዚስታንስ ያላቸው ናቸው ኢንሱሊን ሬዚስታንስ ያላቸው ሰዎች ያው ሃይ ሂሞግሎቢን A1C ያላቸው ኢንሱሊን ሬዚስታንሳቸው ሃይ ሆነ ለታይፕ 2 ዳያቤቲክ ለስኳር ምናምን የሚጋለጡ ሰዎች ማለት ነው እነዚህ ደግሞ ኢንሱሊን ሴንሲቲቪቲ ያላቸው ሰዎች ደግሞ አሁን ያሉበት የሰውነታቸው ላይ ያለው የስኳር መጠን በቂ የሆኑ ሰዎች ማለት ነው ሶ በሁለቱ መካከል ምን አይነት ኤክሰርሳይዝ ነው መስራት ያለብን ኢቭን የሰውነታችንን የስኳር መጠን ለመቋቋም የስኳር በሽተኞች የሆኑ ሰዎች እንዴት ነው ኮንትሮል ማድረግ የምንችለው መድኃኒት እየወሰድን ምን ይያልን ከፍዝቅ ይያለብን ለምንቸገር ሰዎች የምንሰራውን ኤክሰርሳይዝ እና የምናደርገውን ሁኔታ ለመነጋገር ማለት ነው ዛሬ ይሄ ኢንሱሊን ሴንሲቲቭ ያላቸው ሰዎች በቀን ውስጥ የሚበሉበት ሰዓት ሰፊ መሆን አለበት ለምሳሌ ኖርማል ሹገር ሌቭላቸው ኖርማል የሆነ ስኳር ሌቭላቸው ኖርማል የሆኑ ሰዎች የሚበሉበት ሰዓት ሰፊ መሆን አለበት ለምሳሌ በ8 ሰዓት ውስጥ ሰውነታችን የሚያስፈልገውን ቁርስ ምሳ እራት እየበላን ሜንቴን ማድረግ እንችላለን ከዛ ደግሞ እንደዛ ሆነን ሰውነት ሉዝ ለማድረግ የምንፈልግ ሰዎች ስቲል ኢንሱሊናችን ሴንሲቲቪቲ ኖሮን ሰውነታችን ፋት ካለው ሉዝ ለማድረግ የምንጠቀመው 30-30-30 የሚባል ፕሮግራም አለ 30-30 የሚባለው ፕሮግራም ምንድነው በተነሳን በ30 ደቂቃ ውስጥ የ30 ግራም የሆነ ፕሮቲንን ይሄ ፕሮቲን ፓውደርን ወይም ፕሮቲንን ኮንሱም በማድረግ ከዛ ወዲያው ወደ 30 ደቂቃ ስተዲ የሆነ ካርዲዮ መስራት ካርዲዮ የሚባለው ኤክሰርሳይዝ ምንድነው የመሮጥ ይሄ ባይክ መንዳት ፋስት የሆኑ ኤክሰርሳይዞችን በማድረግ ብለድ ሹገራችንን ኮንትሮል ማድረግ እንችላለን ያ ነገር ለምንድነው የሚጠቅመን መሰላችሁ እንደዛ ኢንሱሊን ሴንሲቲቪቲ ያላቸው ሰዎች ሊቨራቸው ሪቴን ያደርጋል ግሉኮስን ማለት ነው ግላይኮሲንን ስቶር የሚያደርገው ሪቴን የሚያደርግበት ሊቨር ውስጥ ነው ያ ምን ያደርጋል እዛ ላይ ስቶር ካደረግነው መልሶ ወደ ሹገራችን ወደ ብለዳችን ያለውን ሹገር ሪሊዝ ያደርገዋል ሶ እኛ በፍጥነት ያንን ፋት በርን በማድረግ ሰውነትን መቀነስ እንችላለን ሹገራችንንም በዛው ሜንቴን አድርጎ መቀጠል እንችላለን ማለት ነው ሃይፐርግላይሲሚክ የሚባሉት ሰዎች ወይም ደግሞ የሹገር ሌቭላቸው ሃይ የሆነባቸው ሰዎች ደግሞ ፊዲንግ ታይማቸው ናሮ ቢሆን ይመረጣል ለምሳሌ በ6 ሰዓት ውስጥ ወይም በ4 ሰዓት ውስጥ የሚያስፈልገንን ምግብ በሙሉ ኮንሱም የማድረግ ከዛ በኋላ ደግሞ በተቻለ መጠን አሚኖ አሲድ
ሰፕሊመንትን መውሰድና ኤክሰርሳይዝ ምንሰራው ኤክሰርሳይዝ መስል ሪቴን የሆነ ኤክሰርሳይዝ ለመስራት ያለብን መስል ትሬኒንግ ኤክሰርሳይዝ ዌት ሊፍቲንግ ማድረግ ሊሆን ይችላል ከባባድ ነገሮችን ማንሳት ምናምን መስላችንን የሚጠቅም ኤክሰርሳይዝ ነው መስራት ያለብን ያ ለምን ይጠቅማል መሰላችሁ መስል ባይ ኢትሰልፍ ግላይኮጅንን ወይም ግላይኮሲንን ወይም ደግሞ ግሉኮስን ሪቴን ያደርጋል ሶ ያ ኮንትሪቢዩት አያደርግም ወደ ብለድ ሴላችን ወደ ደማችን ሹገርን ሪሊዝ ለማድረግ ኮንትሪቢዩት አያደርግም ሶ መስላችንን ሪቴን ባደረገ መስላችን ዋይድ በሆነ ቁጥር መስላችንን ሪቴን መስላችን ግሉኮሳችንን መጠን ሪቴን ባደረገ ቁጥር ሹገር ብለዳችንንም ሪቴን እያደረገ ይቀጥላል ማለት ነው ስለዚህ ስኳር በሽተኛ ተጋላጭ የሆናችሁ ሰዎች ወይም ሃይፐርግላይሲሚክ ያለባችሁ ሰዎች ኢንሱሊን ሬዚስተንስ የሚያደርግ ያለባችሁ ሰዎች መስል ትሬኒንግ ላይ በጣም ስሩ መስል ትሬኒንግ በጣም ይጠቅማል ስኳራችሁንም ኮንትሮል ለማድረግ በጣም ይጠቅማል ኢንሱሊን ሴንሲቲቭ የሆናችሁ ሰዎች ደግሞ ካርዲዮ ላይ በጣም አተኩሩና ካርዲዮ ላይ ስሩ ያ ማለት ግን ለምሳሌ ሃይፐርግላይሲሚክ የሆናችሁ ሰዎች ካርዲዮ መስራት አይጠበቅባችሁም አያስፈልጋችሁም ሳይሆን ኮንትሪቢዩሽን ኦፍ እንትን ብትሰሩ ካርዲዮ ብትሰሩ በጣም ኢንቴንሲቲ ከኤክሰርሳይዛችሁ ላይ የሚሆነው መስል ትሬኒንግ የምትሰሩት ኢንቴንሲፋይ መሆን አለበት on the other side ደግሞ ኢንሱሊን ሴንሲቲቪቲ ያለባችሁ ሰዎች መስል ትሬኒንግ ብትሰሩ መስል ትሬኒንግ መስራት ቢያስፈልጋችሁ ኢንቴንሲቭ የሆነ ኤክሰርሳይዝ መስራት ያለባችሁ ወደ ካርዲዮ ቫስኩላር የሚሆነው ነውና በተቻለ መጠን ይሄ GLP-1 ኦዘምፒክ ምናምን የሚባለው ነገር መውሰድ አይጠበቅባችሁም እነሱ እንግዲህ ምንድነው የሚያደርጉት ያንን ሜዲሲን ስትወስዱ የብለድ ሹገራችሁን ሪቴን ያደርጋል ይሄ ብለድ ሬጉሌት ያደርጋል ግሉኮሳችሁን ይሄ ፓንክሪያስን ፕሮዲዩስድ በማድረግ ሆርሞናችሁ ፓንክሪያስ ውስጥ ሆርሞን ፕሮዲዩስድ በማድረግ ያንን ኮንትሮል ለማድረግ ነው የሚሞክረው ማለት ነው ስለዚህ የራሳችሁ በዚህ አካሄድ ሄዳችሁ የራሳችሁን ብለድ ኮንትሮል የራሳችሁን ሹገር ኮንትሮል ማድረግ ትችላላችሁ በደማችሁ ውስጥ ያለው ማለት ነው hopefully this is very informative ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ I'll try to answer as much as I can thank you